እኔ በህይወቴ ኪሎ 80 ሂጅ አላውቅም። አንተ ቆሻሻ ጥንባታም ቅዛና ፔሬዳ ወደውጭ ከወጣች ግን ወክ ላርግ ብላ ከወጣች ፓንታ አታረግም። የሚገጥመኝን አላውቅም ነው የምትለው። መኪና ላይ ሁሉ ነው የምናደርገው። በቃ መኪና ላይ ሁሉ በዛ ነው በሽታው እኮ ነው እንደዚህ ከሰው ጋር የሚያነጫንጫት ምናምን መግባባት አቅቷታል ምናምን ገባ። አይዋኔው ብርሸለቆ ነው የሚያለው ይኸው እንወራረድ $5,000 የሚሰጡኝ ከሆነ በአንተ ፊት መቼም ቀሆና ጃምቡ የፉል ሱዳን እየበላ ከታ ባሳብ ይተጠኛል። አቡሽ የሚባል ሽንታም ጃፓን እኔ ምልክት ዶክተር ጋር ከሄድሽ እኔ ነጃት ከፍላት ተነዳችሁ ሶፊ ቃል ገባልሻለሁ። እኔ ምልክት ዶክተር ቀጥታ ላይቪን ሳልዘጋ ሆስፒታል ልሂድ፣ ሙሉ ምርመራ ልመርመር። እኔ ከምታማው ነገር ነፃውን ከተገኘው $5,000 ላስገቡልኝ በአካውንት ተስማማ። እኔ ደግሞ ልንገርህ እኔ አሁን ጃፒ አንዴ ጃፒ እኔ ደግሞ ነገር ልንገርህ ይሄ ሳውዲ የሚሰራው ፌክ እኛም እናውቀዋለን። እኛም እንደዚህ አይነት ሰው ብዙ ስናሰራ ነበር። ችግር የለው ግን እኔ የምላት ዶክተር ሄዳ ዶክተሩ መርምሮ ነጃት ነፃ ነች ካለ እኔ የፈለከውን ቅጣይ የፈለከው 5,000 አይደለም እኔ ያለኝን አንተ ማንነት ምንድነው? አንተ ቆሻሻ አለ አይደል? እንደ ጆከር እና ጆከር ጓደኞች እኮ ይኖሯቸዋል አይደል? እነሱ ጋር ሰው ጋር ይችላል እኮ ምልክት ታዋቂ ዶክተር እኛ ሆስፒታሉን እኔ ልካታለሁ ሆስፒታሉ በቃ እንስማማ። ካንተም ከሷም ውጭ እኔ ልካታለሁ። ተስማው እናቴን ሳይልሄድ ወላሂ ልሄድ ስማ ጆከር ዶክተር ስንት ብር ነው የምፈልገው? ስንት ብር ነው $5,000 $5,000 ይበቃኛል። ጆከር አሁን እኔ $5,000 አካውንቷን ትክፈት። መጀመሪያ ተመርምራ ነው ግን የምንልክላት። ኖ ብሩን ለጆከር ትልከዋለህ። እንዴት ታያለሽ? ጃፒ እኮ አሜሪካ አይደለም ጀርመን እኮ ነው የሚኖረው። የለውም ጆከርን አምኜ ነው ምን አገባኝ እኔ ለምን አንቺ ሳትመረመሪ የምሰጠው ደቅሏታ ያመጣል። እነሱ ሴት ልጅ እኮ ነው ስሜን ሁሉ እያጠፉ እንደዚህ እየተጨመላለቁ አጥንትሽ ራሱ እኮ ተሸማቋል። አጥንቴ ውበቴ ነው። አንተ ቅዛናም ቀጭን ሁሉ በሽተኛ ነው ውበቴ ነው። መጀመሪያ በሽታው ታይቶ የሰማሁት ጡቷ ረግቧል አሉ። ረግቧል እንደ ካልሲ ነው የሚተጣጠፈው። ምክንያቱም በሽታው አለባት ነው ይባላል። እኔ እንደዛ ሰምቼ ነው። ኮፒሊንግ ታዋርጉ ተስማሚያለሽ አትስማሚም ነው። ካንተ ጋር ወሬ የለኝም። ተናግሬያለሁ። እኔ ነጅ ነኝ። አደርገዋለሁ ካልኩኝ አደርገዋለሁ። ጋይስ ሪፖርት እየተደረገብኝ የኔና ጃሚያ ሄደሽ 150 ሪያል ከፍለሽ የለባትም የሚል ወረቀት ታመጫለሽ። አውቀዋለሁ ግን እኔ ሀበሻ ዶክተር ጋር ነው የምትሄጂው። ሀበሻ አይዋሽም። ሄደሽ እዛ ተመርመረሽ ነፃነት የሚል ወረቀት ካመጣሽ አልኩሽ እኔ ህይወትሽን ሙሉ ቁጭ አድርጌ ነው የማኖርሽ። እናትህን የበዳ ግማታም ጥንባታም አገባሻን ነው ራሱ አንቺ ነፃ ከሆንሽ አግብቼ ነው የማመጣሽ እዚህ። እኔ ነኝ አንተ ራስህ መጫግንተ ነው አንተ ሰው የምትወስደው አንተ ሼባ ጠብ ዝም በል እስኪ። አንተ በላይ ጥንባለ ቅዘናም አሁን ወደ ገደለው ከዚህ በላይ ማጥራት ፈልጋለሁ። ሴት ልጅ ነኝ። እነዚህ እናንተ ጥንባታም ስሜን አበላሽታችሁታል። ሰማን አጥፍታችኋል። ሰማን እዚህ ጋር አፏን እየከፈተች ነው እንዴ ይሉኛል። ነጂ የሚባለው ነገር እውነት ነው እንዴ? አጥንትሽ እኮ ነው የቀረው። የማልባለው ነገር የለኝም። ስለዚህ ጃፒና ይሄ አቡሽ ናቸው ይሄን እያደረጉ ያሉ